እግዚአብሔር የለም የሚሉ ሰዎች ናቸው የኤአይ ካምፓኒዎችን ሊድ የሚያደርጓቸው። ጊዜው አሁን የአርቲፊሻል ኢንተለጀንስ ነው። እውነት ዲሲቭ ይደረጋል። እነዛ ሰዎች ፕሮዲውስ የሚያደርጓቸው ሞዴሎች ለኛ ምን አይነት እውነት ነው የሚነግሩት? በቃ እግዚአብሔር በልዩ ኃይሉ የቀጠላት ነፍስ ናት አሁን እዚህ ጋር ቁጭ ብላ የምታወራው ማለት ነው። ከዛ ከሁለተኛ ፎቅ ላይ ተወርውሬ ወጥቼ ከዛ ሳር በጄ ይዤ ነው የነቃሁት። ቤተክርስቲያን ውስጥ ያሉ አገልጋዮች ትንሽ ለቴክኖሎጂ የቀረቡ ስብከት ከኤአይ ይወስዳሉ። እነዚህን ቴክኖሎጂዎች ኦን የሚያደርጓቸው በዓለማችን ላይ ከ7 አይበልጡ። እኔ ራሴን ከማውቀው በላይ አንዳንድ ሰርችንግ ኢንጂኖች ውስጥ ያሉ አልጎሪዝሞች እኔን ያውቁኛል። ለመጀመሪያ ጊዜ ከሀገር ቤት የወጣሁት የማስተርስ ፕሮግራም ስኮላርሺፕ አግኝቼ እንደውም የመጀመሪያ የአፍሪካ ህብረት ፓን አፍሪካን ዩኒቨርሲቲ የሚባል አዲስ 5 ሳተላይት ዩኒቨርሲቲዎች አቋቁሟል። በአፍሪካ ህብረት ደረጃ ያው ከእውቀት ቅኝ ግዛት ነፃ ለመውጣት የሚል ህሳቤ ነው እና ኢንዲጂነስ የሆኑ አገር በቀል የሆኑ እውቀቶችን ለማስፋት ነው ታስቦ በአፍሪካ ህብረት ይሄ ዩኒቨርሲቲዎች የተቋቋሙትና እኔ የሄድኩበት ዩኒቨርሲቲ ፓን አፍሪካን ዩኒቨርሲቲ የሂውማኒቲስ እና የገቨርናንስ እንደዚሁም የቀጠናዊ ትስስር በዋናነት ትኩረት አድርጎ በዛ ላይ ነው በማስተርስ ፕሮግራም አሁን በፒኤችዲ ፕሮግራም ይሰጣሉ። ለመጀመሪያ ጊዜ የሄድኩት ያኔ ነው እና እዛ ሄጄ ከዛ በፊት ዩኒቨርሲቲ ላይ ምናምን አስተምሬያለሁ። አምቦ ዩኒቨርሲቲ አስተምሬያለሁ። ፖለቲካል ሳይንስ አስተምሬያለሁ። ትምህርቴን የጨረስኩት በፖለቲካል ሳይንስ ነው። ማስተርሴን የሰራሁት አዲስ አበባ ዩኒቨርሲቲ ነው። ከዛ በኋላ ማስተርሴን ከጨረስኩ በኋላ አምቦ ዩኒቨርሲቲ ሄጄ 1 ዓመት አስተማርኩኝ። ከዛ ሳይንስና ቴክኖሎጂ እዚህ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እኔ እዛ መስራች የመጀመሪያው ስታፍ መስራች ነኝ። እዛ በጣም የዶክተር ታረቀ የመጀመሪያ ስታፍ የኢኮኖሚክስ የሶሻል ሳይንስ እዛ ውስጥ መስራች ነን። ከዛ ነው እንግዲህ ስኮላርሺፕ አግኝቼ ሄድኩት እና ውጪ ስትሄድ በኢትዮጵያዊነት የምትደነቅባቸው ብዙ ነገሮች አሉ። 2 ነገሮች ብቻ ልጥቀስ። ከነበሩኝ ከአፍሪካ ወንድሞቼ ጋር ከነበሩኝ ግንኙነቶች ኢትዮጵያዊ መሆን እንደዚህ ያኮራል እንደ ብዬ ለራሴ ያው ኢትዮጵያ ልባችን ኩሩ ነው፣ ግን በተግባር ስታየው ይለያል። የመጀመሪያው ምንድነው? በቃ የሀሳብ ልዕልናና ነፃነት። ምሳሌ ስኮላርሺፕ ሲቆይብን እኛ ብቻ ነን ኢትዮጵያ ብቻ ነው የምንጠይቀው። 3 ቀን ለምን ቆየ? ለምን በጊዜው አልተከፈለንም? እና ሌሎቹ እኛ እንደ ኮምፕሌን አድራጊ ነው የሚቆጥሩን። እኛ አሰርቲቭ ለመሆን እንፈልጋለን። ነገሮቹ እንዲህ ዝም ብለን ያው ሌሎቹ ጋር የዚህ የቅኝ ግዛት ሜንታሊቲ እንትኑ ተጽዕኖ አለ እና የሚነግሯቸውን ነገሩ በሙሉ ነው የሚቀበሉት። ለምሳሌ ከማስታውሰው እኛ ስኮላርሺፕ ለምንድነው 3 ቀን የቆየው ስንል ካሜሮን ፍራንኮፎን ናቸው አብዛኛዎቹ፣ አንግሎፎኖችም አሉ። ግን በቃ ሳባ አሌ ይላሉ። ግር የለም በቃ ይመጣል፣ ነገ ከነገ ወዲያ ወርም ቢቆይ ይመጣል ነው የሚሉት። እና እኛ ጋር ትንሽ የሀሳብ ነፃ ሆኖ የማሰብ እና ክሪቲካል ነገሮችን በጣም በሰላ ሁኔታ ነገሮችን የማየት የመተንተን እና ወደ ጥልቅ ሆነ አስተሳሰብ ይሄ አይ ቲንክ ከኢትዮጵያዊነታችን ያገኘነው ልዕልና ይመስለኛል። የሀሳብ ነፃነት ይሄ የዳር ድንበራችን ያለማስደፈር ብቻ ሳይሆን ሰው ሙሉ ሆኖ እንዲያስብ ሀሳቡን ደግሞ በጥልቀት ገብቶ እንዲተነትን እንዲረዳ ነገሮችን እንዲጠይቅ የሀሳብ ነፃነት እንዲኖረው እና የታጠራጥር እንዳይኖረው አይ ቲንክ በአባቶቻችን ያገኘነው ነው የሚመስለኝ። እሱን ሁለተኛ እዛ በነበርኩበት ጊዜ ያስተዋልኩት ነገር ምንድነው? እኛ መንግስት ለኛ በጣም ቅርብ ነው። ሌላ ሀገር ላይ መንግስት በብዙ ኪሎሜትሮች ሄደው ነው ፈልገው የሚያገኙት። ይሄን ለማለት ሜይ ቢ አብዛኛው አፍሪካ ሀገሮችን ላይወክል ይችላል። ግን ካሜሮን በነበረኝ ቆይታ ምንድነው የተረዳሁት? አካባቢ ላይ ብትፈልግ መንግስት አታገኘው። ለምሳሌ እኔ የሆነ ነገር ቢገጥመኝ ቀበሌ አለ ወይ ወረዳ አለ ወይ ፖሊስ አካባቢ ላይ አለ፣ የለም። በአብዛኛው እኔ በነበርኩበት ልምድ አላየውም። እና መንግስትን ትራንስፖርት ይዘህ ፈልገህ ነው የምታገኘው። እና ሰውም ደግሞ ጠያቂ አይደለም። እኛ ጋር ለምሳሌ ኮብልስቶን ሳይኖር ኮብልስቶን ከተሰራል በኋላ ምን ብሎ ይጠይቃል? ኮብልስቶን አስፋልት መሆን አለበት ይላል። አስፋልት ከሆነ በኋላ ደግሞ ሌላ ነገር ይጠይቃል። እና መንግስት እንዲሰራ አዳዲስ እንዳይተኛ ማለት ነው። ሌላ ቦታ ላይ ግን የለም። ሪሶርስ በጣም ብዙ ነው ያላቸው፣ ግን እንደዛ አይነት በጣም ጠያቂ አሰርቲ ማህበረሰብ አላየው። ያ ደግሞ የሆነው እንግዲህ ተያያዥነት ያለው የታሪክ ትስስሮች ናቸው እንደዛ አይነት ተጽዕኖ የፈጠሩት። እና እዛ ነው መጀመሪያ ሄድኩት። ከዛ ተመልሼ የተወሰነ ጊዜ ውጭ ጉዳይ ሰርቻለሁ። ፖራድ የሚባል የጥናትና ምርምር ተቋም ነው። የፖሊሲ ሪኮሜንዴሽን ነው የምሰራው አብዛኛው። ከዛ በኋላ ያው ፒኤችዲ ትምህርት አግኝቼ ወደ ጣሊያን ሄድኩኝ። ወደ ጣሊያን ከሄድኩኝ በኋላ 1 ዓመት የፖስት ኤሌክሽን ቫዮለንስ ወይም ከምርጫ በኋላ የሚነሱ ምርጫን አስመርኩዘው የሚነሱ ግጭቶችን ነበረ በተወሰነ ደረጃ ለመተንተን ለመረዳት ፍላጎት የነበረኝ። በታች በአንደርግራጁዌት ላይ የሰራሁት ምንድነው የኮንፍሊክት ትራንስፎርሜሽን ፒስ ቢልዲንግ ላይ ምናምን የሰራሁት ሳውት ሱዳን ላይ፣ ሶማሊያ ላይ ምናምን እና በጣም ኢንትረስት ያደርገኝ ነበረ። የሰው ልጅ በተፈጥሮ ጠባጫሪ አይደለም እና ለምንድነው ወደዛ የሚሄደው የሚል
ከግለሰብ ደረጃ ኢንዲቪዥዋል ሌቭል አናሊሲስ ከምንለው ከዛ ተነስቼ ከዛ ወደ ማህበረሰብ ከዛ ከፍ ሲል ደግሞ ወደ ስቴት ተቋማት ወደ ሀገራዊ ተቋማት በመሄድ የፖስት ኤሌክሽን ቫዮለንስ ላይ የኢትዮጵያንና የኬንያን እንደ ኮምፓራቲቭ እንደ ንጽጽር አይነት ጥናት ነበር ለመስራት ሞክሬ የነበረው። በአጋጣሚ አሜሪካ የሚኖር አጎት አለኝ። እዛ ብሬክ ሲኖር ለምን መታ አታይም ሀገር ምናምን ብሎኝ ሄድኩኝ። አሜሪካ ከሄድኩኝ በኋላ በጣም በሚገርም ሁኔታ አሜሪካ ላይ ቀረው ደግሞ የተፈጠረው ነገር ደግሞ በጥቂቱ እንደው ይሄ የእግዚአብሔርም ኃይል ስለሆነ መገለጥ ስላለበት መናገር አለበት። ምንድነው የተፈጠረው? ከዚህ እንደሄድኩ 3ኛ ሳምንቴ ነው እና ኮንግረስ ላይብራሪ አንዳንድ ቦታዎቹ እመጣለሁ እና በጎን ትንሽ ስራ ለመስራት ሞክሬያለሁ። የአሜሪካን ሁኔታ ህይወት ለመረዳት ዲሲ ቆይቼ ወደ ሜሪላንድ ሲልቨር ስፕሪንግ የሚባል ከተማ ነበር የምኖረው እና ባስ ይዤ ነው የመጣሁት። ከዲሲ ሲልቨር ስፕሪንግ በሜትሮ ነው በሳብዌይ ነው የመጣሁት። ከዛ ሚድናይት ነው እና ባሱ እንዳያመልጠኝ የመጨረሻ ባስ ሲነሳ እንዳጋጣሚ ደረስኩኝና ለምኜ ምናምን ነው ባስ ውስጥ የገባሁት። ልክ ገብቼ ወረድኩኝ በኋላ ቤት ውስጥ ስገባ አጎቴ ከባለቤቱ ጋር ሌላም ከኢትዮጵያ የመጣች አንድ ልጅ ነበረች ተኝተዋል እና እኔ በስልክ መብራት ነው የገባሁት። ከዛ ልክ እንደገባው ሶፋ ላይ ቁጭ ብዬ ምንድነው ነገር ማድረገው ብዬ የነገን እያሰብኩኝ በጣም የማላውቀው ከባድ የሆነ ነጎድጓድ ድምፅ ከታች ሲመጣ ሰማሁ እና አላስታውስም። የአይን እርግብግቢት ነው የሚባለው አይደል? እና በቃ ፈነዳ። ድምፅ ሰምቶ ሲፈነዳ ትዝ የሚለኝ እና ከዛ ከሁለተኛ ፎቅ ላይ ተወሩሬ ወደ 7 ፊት ምናምን ይመስለኛል ተወሩሬ ወጥቼ ከዛ ሳር በጄ ይዤ ነው የነቃሁት እና የሆነ ህልም ውስጥም ያለኝ ይመስለኝ። በጣም የእግዚአብሔር ልዩ ኃይል ይገርመኛል። አንደኛ እንዴት እንደወጣው ከዛ ውስጥ መሀል ላይ ሲፈነዳ ሲበተን ይዞኝ ነው የወጣው። የሆነ ድምፅ አለ ስትነጠቅ ወደ ዕቃ ከእንዴ ነው ከጠረጴዛ ላይ ምንጭቅ አድርገህ ስታነሳ እንደዚህ አይነት ድምፅ ነው ትዝ የሚለኝ። ከዛ ተወሩሬ ስነቃ ሳር ላይ ነው የእግረኞች የሚሄዱበት የአስፋልት ዳር ላይ ያለ ሳር አለ። ሳር እንደዚህ ይዤ ነው የነቃሁት። ከዛ ስነቃ እሳት ያቃጥለኛል። ይሄ ነገር ምንድን ነው በህልሜ ነው ምናምን እላለሁ። ደግሞ ትንሽ ኮንሽስ ሆንኩኝና አይ ይሄ ነገር ትክክል ነው እሳት አይደለም እንዴ እላለሁ። ከዛ ትንሽ እያልኩኝ ኮላፕስ አደረኩኝ። ለ17 ሰዓት አንኮንሽስ ነበርኩኝ አላቅም። እና በቃ የእግዚአብሔር ኃይል ልዩ ነው። አንዳንድ ጊዜ ሰው እንቅፋት መጥቶት ይወድቃል አይደል? ይሰበራል። እኔ ከሁለተኛ ላይ ወድቄ ምንም አጥንቴ ወይ ጭንቅላት ያልወደኩም እንደዚህ በደረቴ ነው የወደኩት። ያ አጎቴና ሚስቱ ባለቤቱ ያንን አደጋ መትረፍ አልቻሉ። ያ ሁለቱም አረፉ እና አብራኝ የነበረች የዛን ቀን የመጣች እንግዳ ልጅ ነበረች። እሷ ፀጉሯን እጇን ሁሉ እሳት ምናምን ይዟት፣ ግን እሷም ሲደረመስ አብራ ወርዳ ተረፈች ማለት ነው። እና የሚገርም በጊዜው የአይሳይስ አሸባሪዎች አውሮፓ ላይ ምናምን ብዙ አደጋ ደርሶ ነበረ። ይሄ ወደ 2016 አካባቢ ኦገስት ላይ ነው የሆነው 2016። እና ይሄ ልጅ ከየት ነው የመጣው? ሜይ ቢ ከአውሮፓ አንዳንድ አፊሌትድ የሆኑ ምናምን ይኖሩ እንደ ብለው ፍንዳታ ብሎ ነበር። እና በሲአይኤ ኤፍቢአይ ለሳምንት ምናምን በደንብ ነው እና ድምፁም አንዩዥዋል ያልተለመደ ድምፅ ነው። እና መጨረሻ ላይ እንዴት ተረፍክ? አንድ ኬሚስት ነበረ። ጭስ ሳምባይ ውስጥ ገብቷል። ትንሽ ጉልበቴ ትንሽ ተመትቻለሁ። ሰርጀሪ ነበረኝ፣ ብዙ አይደለም። አሁን በዛ ጊዜ ነበረኝ ሁኔታ ብታየውና ብታየው አደጋውን እና ሰዎቹም ነው ይሄ ግዴለም ሰው ነው እንትን ያደረገው ምናምን ብለው ከፊት ለፊታችን ጋዝ ስቴሽን አለ እና እዛ ፉቴጁን ካሜራውን በሲሲቲቪ የተያዘውን ፉቴጅ አይተው በቃ ትክክለኛ ስወረወር ስወጣ ስወድቅ ፖሊስ ደርሶ ተሸክሞ ሲወስደኝ ከዛ ፓራሜዲክሶቹ መተው ወደ ሆስፒታል ሲወስዱኝ ቪዲዮውን አይተው ነው ያመኑት እንጂ በጭራሽና ያ አንድ ኬሚስት አለ ዲሲ ላይ ሄዘ ስፔሻላይዝድ ነው ግን መጥቶ እንዴት ሳምባ እንዴት ምንም አልሆንክም ምናምን አለኝና በቃ እግዚአብሔር በልዩ ኃይሉ የቀጠላት ነፍስ ናት አሁን እዚህ ጋር ቁጭ ብላ የምታወራው ማለት ነው። እና በጣም እግዚአብሔር የለም የሚሉ ሰዎች እግዚአብሔር በተለያየ መንገድ ኃይሉን ያልገለጠላቸው ሰዎች በቃ እኔ ያለው ነው ምለው ይሄ ዝም ብሎ በአጋጣሚ ሰው ተወርሮ ተርፎ ምናምን አይደለም። በቃ ቪዲዮውን ዩቲዩብ ላይ ሎድ የተደረገውን ቪዲዮ ብታይ በቃ ይገርምሃል። ቪዲዮ ላይ እንደውም እኔ ለመሮጥ ሁሉ ሙከራ ተኝቻለሁ። ግን ከ17 ሰዓት በኋላ ስነቃ በቃ አንዳንድ መጫጫሮች ካልሆኑ በስተቀር ምንም አይነት ችግር የለም። እንኳን አይደለም ከዛ ሰዓት ውስጥ የወጣ ሰው እውነቴን ነው የምልህ ከእንቅፋት እንኳን በመጀመሪያ ስነቃ ያየሁት እንትን አለ ሳክ የሚያደርጉበት በጣም የብሪዚንግ ቲዩብ ገብተዋል እና የሆነ እየመጡ ሳክ ያደርጋሉ ምናምን ጭስ ምናምን አለ ያወጣሉ እና ትንሽ ሰውነት የሚመላላጥ አይነት ነገር ነበረ እና ስነቃ ያው ጠየቁኝ የት ነው ያለሁት ምናምን ስል ሆስፒታል ውስጥ ነው ያለሁት። አላስታውስም እስከተወሰነ ጊዜ ድረስ አላስታውስም ነበር እንደተፈጠረ ብቻ የሆነ ድምፅ መስማቴን እና መነጠቄ ብቻ ነው ትዝ የሚለኝ። ከዛ ያው ጠየቁኝ አጎቶቼን ስጠይቅ ያው በጊዜው አለም የለም የሚል ነገር ማለት ነው የነገሩን እና ሆስፒታል ውስጥ ደግሞ ሰው ተከቤ እንትን ያልኩት በ3 ሳምንቴ ነው
እና ምንም በማላቅበት ሀገር ሄጄ በእንደዚህ አይነት ሁኔታ እግዚአብሔር በቃ ያቺ ነፍስ አየ በቃ ቀጠላት አልተቋረጠችም እንጂ አንዳንድ ጊዜ ከዛ ውስጥ ነው የወጣሁት ለማለት እኔ ራሱ ይሄን ህይወት ነው ዲዘርቭ አላረግም። እውነቱን ለማለት እግዚአብሔር ኃይሉ እንዲገለጥ ነው ይሄን የተናገርኩት እንጂ እውነቱን ለመናገር እግዚአብሔርም ከዚህ በላይ በተለያየ ቃላትና በተለያየ ቋንቋ ሊገለጥ ይችላልና የእግዚአብሔር እጁ ነክቶኛልና በእምነት ተስፋ የሚቆርጡ እግዚአብሔር አይሰማኝም እግዚአብሔር አያይም አንዳንዴ የለም እንዴ ምናምን ለሚል ሰው በቃ የኔ መኖር አሁን ካንተ ጋር ቁጭ የማደርገውን ንግግር የሚሰማ ሰው በቃ እግዚአብሔር መኖሩን እኔ አንድ ምስክር ነኝ ለማለት ነው። የሚያሳስበኝ ነገር ምንድነው? ሁላችን መረዳት ያለብን ነገር ጊዜው አሁን የአርቲፊሻል ኢንተለጀንስ ነው። እውነት ዲሲቭ ይደረጋል። እኔ አሁን ቅርብ ጊዜ አንትሮፒክ የሚባል አክቹዋሊ መስራቹ አሜዶ ይባላል። መስራቹ ከእንትን የወጣው ከኦፕንኤአይ ነው የወጣው እና ከእህቱ ጋር ነው አንትሮፒክ የሚባለው ያቋቋሙት እና ክላውድ የሚባል የኤአይ ቱል አላቸው እና እዛ ውስጥ ኮወርክ የሚባልም ቱል አላቸው። አሁን ቅርብ ጊዜ ደግሞ የመጣ ክላውድ ወርክ የሚባል አለ፣ ኦፕን ክላውድ የሚባል አለ። እነሱ ኤጀንቶች ናቸው። ሶሻል ሚዲያ እንደሰው አላቸው። ሶሻል ሚዲያ ላይ ሳይን አፕ ያደርጋሉ፣ ፖስት ያደርጋሉ፣ ስለሰው ኮንቨርሴሽን ያደርጋሉ እና በቅርብ ጊዜ መሪያቸውን ለመምረጥ ፕላትፎርሙን የሰሩላቸው ኤጀንቶች ናቸው እና የኤአይ ኤጀንቶች ናቸው። አሁን ይሄ ክላሲካል የሆነ አልጎሪዝም ትሬን ከማድረግ አልፎ ኤጀንቶች ናቸው። ኤጀንት ስል ኦቶኖመስ ሆነው አካባቢያቸውን ኦብዘርቭ አድርገው አይተው አንብበው ተረድተው አክሽን የሚወስዱ ማለት ነው። ኤጀንት ስንል እንደዛ ማለታችን ነው። ስለዚህ ስለ ሰው ሁሉ ያወራሉ። ሰው ሳይን አፕ አድርገህ ጆይን ማድረግ ትችላለህ፣ ኮንቨርሴሽናቸውን ታያለህ እና በቅርብ ጊዜ አንድ ያየሁት ምንድነው መሪያችንን ለምን አንመርጥም? የራሳችንን መጽሐፍ ቅዱስ አንድ ሰው ጎግል ቢያደርግ ሊያገኘው ይችላል። መጽሐፍ ቅዱስ ለምን እንትን አናደርግ? የሃይማኖት አባቶች ይህን ካልተረዱ ዛሬ የሚያስተምሩት የቤተክርስቲያን ውስጥ ያለ ምዕመን ያለ ወጣት የድሮ ወጣት አይደለም። ምናልባትም እነሱ የሚያስተምሩት ስብከት አስቀድሞ የሰማ ወይም እያስተማሩ ጎግል እያደረገ የሚያይ እና ደግሞ በሌላ ምን ታዘባለው መሰለ ቤተክርስቲያን ውስጥ ያሉ አገልጋዮች ትንሽ ለቴክኖሎጂ የቀረቡ ስብከት ከኤአይ ይወስዳሉ። ለምሳሌ አንድ የኤአይ ቱል ባለፈው ኒውዮርክ ማርያም ቤተክርስቲያን የኔን የአፔሮን የሚባል የኤአይ ሌልሲ ያለኝና ማህበረሰቡ ለማንቃት አንድ ፕሬዘንቴሽን ነበረኝ አቡነ ጴጥሮስ በነበሩበት ጉባኤ ማለት ነው እና እዛ ሄጄ ለዲሞንስትሬሽን አንድ ስብከት መስበክ ፈልጋለሁ ብዬ ኦዲየንሴ ነገርኩት ማን እንደሆኑ እዛ ቤተክርስቲያን ያሉ በአብዛኛው በጣም በንጉሱ ዘመን ከኢትዮጵያ ሄዱ ጡረታ ላይ ያሉ ምናምን ሰዎች ናቸው። ኦዲየንሴን ፕሮምፕት ሳደርግ ማለት ነው ኦዲየንሴን ነገርኩት። የሃይማኖት መሪዎች ደግሞ ማማ እንዳሉ ነገርኩት እና ለ15 ደቂቃ ምን አድርጌ ነው መስበክ ያለብኝ ብዬ ከኢንትሮዳክሽን ጀምሮ እስከ መጨረሻው ድረስ አንዳንድ ጊዜ ይሄ በኤአይ ሃሉሲኔሽን የሚባል ነገር አለ። ኤግዚስት ያላረገን ነገር እንዳለ አድርጎ ይሰጣል። እንደ ፋክት ነው እኛ የምንወስደው ክሮስ ቬሪፋይ ካላረግን። ምን ለማለት ነው? ስብከቱን አይቼ በጣም ገረመኝ እና ምናልባት በጣም ተሰጦ ያለው አንድ ሰባኪ ቢያገኝ ያ እንትኑ ስክሪፕቱ ማለት ነው ምናልባትም ሰምተን ማናውቀው ስብከት ሊሆን ይችላል ጀነሬት የሚያደርጉት ኮንቴንት እና ይሄንን አንዳንድ ለዘመናዊነት የቀረቡ ሰባኪያን ሊሆን ይችላሉ፣ አባቶች ሊሆን ይችላሉ። ኤአይን ተጠቅመው ስብከት ጀነሬት አድርገው ይሰብካሉ። ኤአይ ፊድ እያደረጋቸው ማለት ነው ባጭሩ ከኤአይ መረጃ እየወሰዱ አንዳንዱም ደግሞ ምናልባት መጽሐፍ ቅዱስ ላይ ያሉ ጥቅሶችን ከሌሉ እንዳሉ አድርገው ነው የሚነግረን። ሃሉሲኔሽን አንዱ የኤአይ ችግር ነው። ያንን ኮንቴንት ወስደው ለህዝብ የሚሰብኩ ዴሊቨር የሚያደርጉ አባቶች አሉ። ይሄ በጣም ሊታሰብ ይገባል። ለምንድን ነው የእግዚአብሔር መጽሐፍ ቅዱሳዊ እውነት ዲሲቭ ይደረጋል? እነዚህን ቴክኖሎጂዎች ኦን የሚያደርጓቸው በዓለማችን ላይ ከ7 አይበልጡ። ማይክሮሶፍት አለ፣ ኦፕንኤአይ አለ፣ ጎግል አለ። ጎግል አሁን ቅርብ ጊዜ ዲፕ ማይንድ እዛ ውስጥ ገብተዋል። ፐርፕሌክሲቲ የሚባል አለ። ፋክት ላይ ነው እነሱ በብዛት ኮት ያደርጋሉ። ኮንቴንቱን ጀነሬት ካደረጉ በኋላ ከትክክለኛ ሶርስ መገኘቱን ትንሽ ሪሰርች ኦሪየንትድ ለማድረግ ይሞክራሉ። ፐርፕሌክሲቲ እና እነዚህ ኮንቴንቶች ላይ ገብተ በቃ እንደዚህ አይነት በነገራችን ላይ ስብከት ብቻ ያልኩኝ አይደለም፣ ማንኛውንም ነገር ሊሆን ይችላል። በገጽ የተወሰኑ አይደለም። የሰብስክሪፕሽን ደረጃህን ካልሆነ በስተቀረ 20 ገጽ 50 ገጽ ጀነሬት ያደርጉላል ኮንቴንት። ያንን አንብቦ ሄዶ ጉባኤ ፊት ለፊት ቆሞ እንግዲህ አንድ ሰው የሚያስተምረው እኔ የማምነው በቃ እግዚአብሔር መንፈስ ቅዱስ ያቀበለው ነው የሚያስተምረው አይደለ? አሁን ምንድነው ማየው የሆነ እንትን ያለው የኦቶሪቲ እንትን ሽፍት ያለው ከእግዚአብሔር ወደ ሲሊኮን ቫሊ የዌልዝ የገንዘብ እና እንግዲህ ስልጣን ሁሉ በእግዚአብሔር እጅ የተያዘ ነው እና ጉባኤ የሚመራው ጉባኤ የሚያስተምረው መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ነው አይደለ? አንድ ሰው እንደ መሳሪያ ሆኖ ነው እግዚአብሔር መንፈስ ቅዱስ የሚያስተምረው። ግን አንድ ሰው ኤአይ የሰጠውን ወስዶ የሚያስተምር ከሆነ አንደኛ ደግሞ ኮንቴንቱንም ራሱ ክሮስ ቬሪፋይ እናደርግም
እዛ ያለው መጽሐፍ ቅዱሳዊ ጥቅስ ወደ ትክክል ነው ወይ አለ ወይ? አንዳንዱም የሌለ ነው ሃሉሲኔት አድርገው ማለት ነው። እነዚህ ጄኔሬቲቭ ኤአይ የሆኑ ቱሎችን ፕሮምፕት ብታደርጋቸው አናቅም አይሉም። ሁሉ ነገር እንደሚያውቁ አድርገው ነው የሚሰጡ። ስለዚህ እሱን ሳያደርጉ ስለሚያስተምሩ ኤአይ በአብዛኛው ደግሞ ሰውም ይጠቀማል። አሁን ቤተክርስቲያን ላይ ሄዶ እግዚአብሔር ስላለው እግዚአብሔር ቢያስተምረው እና ኤአይ ቱል ሄዶ እንደውም በስልካችን ሁሉ እጃችን ላይ ነው ያለው ነው እና እዛ ሄዶ የሚያየውን ነገር የትኛውን ነው የሚሰማው? የሃይማኖት አባት የሚለውን ነው ወይስ እዚህ ኤአይ ቱሎች ሁሉ ያለውን ነው? ባህሪያችን ማኒፕሌትድ ሆነዋል። በጣም የሚገርም አይደል ነው። አንተ ኤክስፒሪየንስ አድርገህ ከሆነ አንዳንድ ጊዜ የሆነ ሀሳብ አስብና ይሄን ዕቃ ብገዛ ብዬ አስብና ወይ ፌስቡክ ላይ ወይ እነዚህ እንትኑ ሰርችንግ ኢንጂን ውስጥ ያሉ ኢምቤድድ የሆኑ አልጎሪዝሞች አሉ እና ምንድነው የሚሆነው? እሸቱ ለምሳሌ ምን አይነት ሰው ነው? ምንድነው የሚወደው? ምንድነው የሚጠላው? ለምሳሌ ይህን ፖድካስት ከጨረሰ በኋላ እሸቱ የት ነው የሚሄደው? በብዛት አሁን እዚህ ሀገር ጂፒኤስ ላንጠቀም እንችላለን፣ ግን ጂፒኤስ ምንጠቀም ከሆነ እኛን ያጠኑንና የእኛ ፕሮፋይል ይሰራል። እሸቱ ምንድነው የሚወደው? ምንድነው የሚበላው? ምንድነው የሚለብሰው? ሾፕ የምታደርግ ከሆነ ኦንላይን፣ ከዛ ለአንተ ፕሮፋይል ይሰራልና የአንተ ፕሮፋይል እንደ ሰርቪስ ይሸጣል። ስለዚህ እኔ ራሴን ከማውቀው በላይ አንዳንድ ሰርችንግ ኢንጂኖች ውስጥ ያሉ አልጎሪዝሞች እኔን ያውቁኛል። ስለዚህ የምሰማው ምን እንደሆነ፣ የምመርጠው ምን እንደሆነ፣ ፍላጎቴ ምን እንደሆነ ስለሚያውቁ እኔ መስማት የምፈልገውን ሪያሊቲ ከሌለም እነዚህ እንትኖች ጀነሬት አድርገው ሊያሳዩኝ ይችላሉ። ስለዚህ ይሄ ነገር ያሳስበኛል። በፊት እኛ የሃይማኖት አባት የሚናገረው በቃ የመጨረሻ የእውነት ጫፍ አድርጌ ነው የምቆጥረው። አሁን ግን የሃይማኖት አባት ይሄ ነገር ክሮስ ቬሪፋይ ሳያደርግ ወስዶ እግዚአብሔር መንፈስ ቅዱስ የሚያቀብለውን ቃል ትቶ ኤአይ የሚያቀብለውን ወስዶ የሚያስተምር ከሆነ እኛ ደግሞ ወጣቶች ኤአይ ቱል ተጠቅመን እውነት መስሎን ማለት ነው ቬሪፋይ ሳናደርግ አሁን የሆነ ቻትጂፒቲ ሊሆን ይችላል የሆነ ፕሮምፕት ብታደርግ በማንኛውም ቶፒክ ላይ ሊሆን ይችላል ኮንቴንት ጀነሬት አድርጎ ይሰጣል። ኮንቴንቱ አንዳንዶቹ ሃሉሲኔትድ ናቸው፣ የለም አንዳንዶቹ ባያዝድ ናቸው። ለምሳሌ እኔ አንዴ ስለ ኢትዮጵያ ታሪክ ጠይቄው በቃ ያየሁት ይገርመኛል። አንዳንዴ ትሬን በተደረጉበት አለ አይደለ እነዛ ሞዴሎች ትሬን ፊድ የተደረጉትን ዴታ ነው ጀነሬት እና ያንን ዴታ ከየት ነው የሚያመጡት? ዴታው ማን ነው ፊድ የሚያደርጋቸው? ሞዴሎችን በምን አይነት ዴታ ነው ትሬን የሚደረጉት? ምን አይነት እውነት ነው የሚሰጣቸው? ለምሳሌ እግዚአብሔር የለም የሚሉ ሰዎች ናቸው የኤአይ ካምፓኒዎችን ሊድ የሚያደርጓቸው። እነዛ ሰዎች ጀነሬት ፕሮዲስ የሚያደርጓቸው ሞዴሎች ለእኛ ምን አይነት እውነት ነው የሚነግሩን? እና ይሄ በጣም አሳሳቢ ነው። የቤተክርስቲያን አባቶችን ሊነቁ ይገባል።